الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده ودنا يتكبراتشو يتودداتشو وندمنا يهتوج ذاريب الله سبحانه وتعالى فقاد منا يو سوستنيون كفل يا شيخ محمد بن عبد الوهاب رحمه الله تعالى يدعوا جوزو من مسل نبر عيينا لاي من مسل نبر يدعوا هدتاتشو يملون النالن كلا يندتقسنو حريملا ያው ሁረይሚላ ማለት ከሪያድ ወጣ ብላ የምትገኝ እናት ብዙም የሚርቅ አይደለም ሚመናጥቅ الرياض ነው የሚቆጥሯት ወጣ ብሎ የሚገኝ ነው ሪያድ ነው ማለት አይደለም ከሪያድ ከድርዕያ በኋላ አልፈው የሚገኝ ነው ከዛ ከሁረይሚላ ወደ ዑየይና አመሩ ለምንድነው ያመሩት ሁረይሚላ የተመቻቸ ድጋፍ አላገኙም በተናጠል ዳዕዋ የሚያደርጉት ነበር ወደ ዑየይና ሲሄዱ የሄዱት 1154 ተቅሪበን ነው እዛ ቦታ ላይ የደረሱት ልክ እዛ ሲደርሱ እዛ ዑየይና ላይ የተወለዱባት እንግዲህ መንደርናት አሚር እዛ ያለው አሚር ወይ ሐላፊ መሪ ዑስማን ኢብኑ ማዕመር በመባል ይታወቃል ይህ ዑስማን ኢብኑ ማዕመር በዳዕዋ በሼኹ ዳዕዋ ላይ እጅግ በጣም ተማርኮ ነበር በጣም ተጽኖ ተደርጎ ነበር ወዶት ነበር ከላይ እንዳይጠቀም ነው እጅግ በጣም አከበራቸው ዳዕዋቸውንም ረዳ ወታደሮቹም ሼኹን እንዲተባበሩ ሼኹ የሚያዙትን ነገርን ሁላ ወሸሪዓዊ ቁርአን ሐዲሳዊ መረጃዎችን መሰረት ያደረገ ከሆነ እንዲፈጽሙ ወታደሮችን ትዕዛዝ አስተላለፈ ማለት ነው ሼኹ እንደሄዱ ያደረጉት የነበረው ነገር ምን ነበር የዚህን አሚር አክስትን ተዘውጀዋሉ እሷም ጀውሃረት ቢንት አብዱላህ ኢብኑ ማዕመር በመባል ትታወቃለች التي كانت لها مكانة رفيعة في المجتمع እንግዲህ እዛ ቦታ ላይ ህብረተሰቡ ላይ ትልቅ ቦታ የነበራትና ታዋቂ የአሚር ቤተሰብና ትልቅ ቦታ ያላት ነበረች ይሄ ደግሞ ሼኹ እሷን መዘወጁ በአሚሩና በሼኹ መካከል ያለውን መቀራረብ የበለጠ አጠናከረው ማለት ነው ለዳዕዋ ትልቅ ሆነ እድልን ፈጠረ ይሄ ለምንድን ነው የሚደረገው ትልቅ ዓላማ ጥበብ የሆነ የባለባትን ወይም ደግሞ የመንግስትን ምናምን ልጅ ማግባት የፈለጉበት ዓላማ አለው ከጀርባው ማለት ነው ሼኹ ዳዕዋን ትልቅ ህልም ሙጀድድ ናቸው ትልቅ ወደፊት ትልቅ የሆነ ምንድነው የሚፈልጉት ነገር አለ ማለት ነው የነብዩን አለይሂ ሰላም ታሪክን ብናይ አቡበክርን ልጅ መውሰድ የአሚር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አሚር አልሙእሚኒን ልጅ መውሰድ ለዓሊ መስጠት ለዑስማን መስጠት ጥበብ አለው ትልቅ የሆነ ምስጥር አለው የነብዩን አለይሂ ሰላም ዘዋጁላ ብታዩ በሂክማ የተሞላ ነው ልክ ሼኹም በዚህ መልኩ ይሄንን አደረጉ እዛ ከሄዱ በኋላ ያደረጓቸው ወሳኝ ነጥቦች አንደኛው ዳዕዋ በተጠናከረ መልኩ በመንግስት ታግዞ ዳዕዋ የበለጠ እንዲጠናከር በዑየይናና በዑየይና ዙሪያ ዳዕዋ እንዲጠናከር ተደርጓል ዕውቀታዊ የሆኑ ድሩሶች በሰፊው እንዲሰራጭ ተደርጓል እዛ አካባቢ ላይ ሰዎች የሚያመልኳቸው ድንጋዮችና ዛፎች እንዲወገዱ ተደርጓል እንዳልነው አካባቢውና መንደሩ በምን የተሞላ ነበር በሽርክና በኩፍር የተሞላ ነበር ሰዎች ሽርክን ያሻረኩ ነበር ማለት እና ይሄንን ለማስወገድ ችለዋል በተለይም እዛ የሚታወቁ ዛፎች ነበሩ እነዛ ዛፎችን ሼኹ እርምጃ ወስደዋል እንደገና እዛ መቃብር ላይ ቁባዎች ነበሩ እነዛ ቁባዎች እንዲፈርሱ ተደርጓል በተለይም ዘይድ ኢብኑ አልኸጣብ ረዲየላሁ ዐንሁ የዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወንድም የነበሩት ሸሂዱል የማማ በመባል የሚታወቀው ሰሃቢ የሱ መቃብር ላይ በጣም የሚመለክ ቁባ ነበር ያ ቁባ እንዲወገድ ተደርጓል ግዴታዎችን ሸሪዓዊ የሆኑ ህግጋት ተፈጽመዋል ሸሪዓ ተግባር እንዲሆን ሙአመላ ላይ ምን ላይ በሁሉ ነገር ላይ ማለት ይቻላል እና ዋጅባት የሆኑ ነገራቶችን ሰላተል ጀማ የማይሰግድ ሰው መስጂድ ላይ ሄዶ እንዲሁም ደግሞ ተጥቢቅ بعض الحدود الشرعيه ሙሉ ባይባልም የተወሰኑ حدود الشرعيያን ተግባር ለማድረግ ሞክረዋል ሌላው ያደረጉት ሼኹ ዘካይዱ በኋላ ዙሪያ ላይ ያሉ ጎረቤት አገራቶች ላይ መንደሮች ላይ ዱዓቶችን ለመላክ ችለዋል የዳዕዋን ላይ ይሄንን ዳዕዋ ተውሂድ የሱናን ዳዕዋን ለማሳመንና ሰውን እንዲሁም ደግሞ በዚህ ዙሪያ ላይ የሚነዙ የሆኑ ሹብሃቶችን ለማስወገድ ችለዋል
ሌላው ዑለማዎችን መካ ላይ መዲና ላይ ያሉ ዑለማዎችን ሙራሰላ ደብዳቤ የመላላክ መረጃን የመቀባበል ስራ ተሰርቷል። በተለይ አሚሮች ላይ ከወያይና ውጭ ያሉ አሚሮች መንግስታቶች ላይ ያሉ በዚህ ዳዕዋን ዓላማው ይሄ ዳዕዋ የሩሱሎች የቁርአን የሐዲስ የነቢያቶች ዳዕዋ መሆኑን ለማሳመን ተችሏል። በዚህ ዙሪያ ላይ ያሉም ደግሞ ብዥታዎች እንዲወገድ ችለዋል። በዚህ ዳዕዋ የተነሳ ብዙ ሰዎች ተጽዕኖ ተደርጓሉ። በተለይም ከነዚህ መካከል ታዋቂ ከሆኑ ሰዎች ሚሻሪና ሱነያን በመባል የሚታወቁ የአሚር ሙሐመድ ኢብኑ ሰዑድ የድርዕያ አሚር የሆኑት ወንድሞች ተጽዕኖ ተደርጓሉ። እንዲሁም ደግሞ የዚሁ አሚር የድርዕያው አሚር የሙሐመድ ኢብኑ ሰዑድ ልጅ የሆኑት ኢማም አብዱልዓዚዝ በመባል የሚታወቁት በኋላ ትልቅ ዓሊም ለመሆን የቻሉ ሳውዲንም ደግሞ አደውለተ ሰዑዲየቱል ኡላ ከአባታቸው በኋላ ለማስተዳደር የበቁት የሆነው ኢማም አብዱልዓዚዝ የሚባሉት ዓሊም በዚህ ዳዕዋ ላይ በሼኹ ዳዕዋ ላይ ተጽዕኖ ተደርጓሉ። ኢንሻአላህ በሚቀጥለው ይሄንን ነጥብ እንደገና እንዴት ነበር ወደፊት በኋላ ዑየይና የደረሰ የሚለውን በሚቀጥለው እናያለን። هذا وصلى الله وسلم على نبينا محمد